መጽሐፍ ቅዱስ ላይ ዳዊት በርካታ ከተሞችን ድል እንዳደረገ እንመለከታለን። ነገር ግን አልነኬ የሆነች አንድ ከተማ ነበረች፣ ወይም አንተቸብል የሆነች ከተማ። እሷ ኢያቡሳውያን ይኖሩበት የነበረችው ከተማ የኢያቢስ። እሷን ደግሞ ያችን ከተማ ከዳዊት ውጪ ራሱ ታላቁ መሪ ኢያሱ ራሱ አልነካትም። ሰዎቹ በጣም አደገኞች ናቸው። በስተመጨረሻም ዳዊት እንደሚታወቀው ታላላቅ ድሎችንና ግቦችን በእግዚአብሔር ኃይል አንግቦ ምድሪቱን ሼክ እያደረገ የመጣ ታላቅ እግዚአብሔር ሰው ነው። መሪ ብቻ አይደለም፣ መንፈሳዊ መሪም ነበር። መጨረሻ ላይ ግን ወደዚህ ከተማ እንደሚመጣ ወሬ ሲሰሙ የኢያቢስ መሪዎችና የከተማ ነዋሪዎች በሙሉ አንድ ነገር ተናገሩ። እኛ አሉ ከዚህ በፊት በነበረው ህይወታችን ታላቁ መሪ ኢያሱ እንኳን ሊነቀንቀን ወይም ከተማው ላይ የነበረውን ጽኑ ኃይል አይቶ ሊቋቋመን አልቻለም። ነገር ግን አሉ ዳዊት ተብየውን እኛ ሳንንቀሳቀስ በከተማ ውስጥ ያሉ አካል ጉዳተኞች ወይም ደግሞ ጉንድሾች፣ እነዚህ የከተማው ምናምንት የሆኑ ሰዎች ወይም የተናቁ በማህበረሰቡ ዘንድ ስፍራ የሌላቸው ሰዎች ብቻቸውን ይበቁታል፣ እኛ ገብተን አንዋጋም ብለው በንቀት ነበር የሱን ሐሳብ ያከሸፉት። ነገር ግን አንድ ያላስተዋሉት ነገር አለ። ዳዊት በጀርባው ላይ ያለው ታላቁ እግዚአብሔር ነው። በገባበት ከተማ ሁሉ አስደናቂ ድል እየሰጠ ማንም ሊደፍር ያልቻለው በማንም እጅ ሊገባ ያልቻለ ትልልቅ ድሎችን በእጁ ያስገባ አብሮት ይንቀሳቀስ የነበረው ትልቁ እግዚአብሔር ኃይል ነበር። ወደዚያ ከተማም ገባ፣ ድል አረጋቸው። ያችን የኢያቢስን ከተማ ስሟን ቀይሮ ኢየሩሳሌም አደረጋት። የእስራኤል ታላቁ መናገሻ ወይም ጽዮን ወይም አምባ ከተማ አድርጎ ያዛት። ከዛም በኋላ ቃላቸውን እግዚአብሔር በሱ ቃል አፍ ሲገለብጥ ማንም አካል ጉዳተኛ ጉንድሽ የሆነ ወይም እንከን ያለበት ወደዚያ ከተማ እንዳይገባ በመከልከል ቃላቸውን ነበር እግዚአብሔር በራሱ በባሪያው በዳዊት በኩል ሆኖ ቃሉን የገለበጠው። ስለዚህ ያቺን ከተማ ከያዘ በኋላ አካል ጉዳተኞችም ሆነ ሌላ እንከን ያለባቸው ሰዎች ወደዚያ ከተማ እንዳይገቡ ለእግዚአብሔር በመቀደስ የእስራኤል ዋና ጽኑ ከተማ አድርጎ መሽጎ እንደያዛት የእግዚአብሔር ቃል ይናገራል። ዳዊት በዘመኑ ሁሉ እግዚአብሔርን ያስከትል ብቻ ሳይሆን ያስቀድም ስለነበረ በመንገዱ ማንም ኮፒ ሊያደርግ በማይችል ክስተታዊ በሆነ አካሄድ ምድሪቱ ላይ እግዚአብሔር 40 ዓመት ጥንቅቅ አድርጎ እንዲጨርስ በብርቱ ኃይልና ብቃት ይመራው ነበር። በህይወታችሁ እግዚአብሔርን ማስከተል አይደለም ማስቀደም ከጀመራችሁ በህይወታችሁ እግዚአብሔር ክስተት ነው የሚያደርጋችሁ። ልትደገሙ ማትችሉ እጅግ በጣም ብርቱ የእግዚአብሔር የእጁ አሻራ ነው የሚያደርጋችሁ። በጌታ በኢየሱስ ስም ለሚቀበል ሁሉ ይህ ቃል ይሁንለት። አሜን።